አሁን ይልቅ ምን ልትይ እንደነበር ንገሪኝ። እኔማ ያው ወደ አደጋ እየሄደ ነው ፍቅሬን ሳልገልጽለት የሆነ ነገር ቢሆን ይቆጨኛል ብዬ ናታን አፈቅርሃለሁ ልበል። ግን አንድ ነገር ብትወልኝ ቀኑን ሙሉ ስጨነቅ አሁን ፈታ ቃጀልንማ አስለቅቃት ደስ ይላል። ግን የታገትኩት እኔ ቢሆን እንደሷ ትፋለምልኝ ነበር። ማን አባቱ ወንድ ነው አንቺን ደፍሮ የሚያግትሽ? አንዱ ጥጋበኛ አግቶ ቢደብቀኝስ? ይኸውልሽ አንቺን ለማግኘት ስል ዓለምን ነው መደበላልቃት። በአንቺ መጥቶብኝማ በጭራሽ አልፋተው። እውነት? እንዴት ነው ትጠራጠሪያለሽ? እሱማ አልጠራጠርም እኮ ለእኔ ለምትለው ሰው የምትከፍለው ዋጋ በጣም ይገርመኛል። ይሄ እኮ ግዴታ ነው። የእኔ የምትይው ሰው ሲጎዳ እያየሽ እንዲህ ዝም ትያለሽ? እሱማ አይባልም። እና ካስጣልካት በኋላ ምን አለች? አልገባኝም። ያው የትኛውም ሴት እንደዚህ አይነት ጀብድ የፈጸመላትን ወንድ ዝም አትልም። ምን ትለኛለች? የኔ አባት የኔ ጌታ ብላ ተጠመጠመችብህ አይደል? ከዛም ከንፈርህን ሳመች። አንቺ ወሽ ምድር ወጣው? ያው ግምቴ ነው። ሲጀመር ብዙ ሆኖ ያስጣላል። ሲቀጥል ደግሞ ቃጀል እንደዚህ የምታደርግ ሰው አይደለች። ለምን? በቃ አታደርግም። ለዛውም ደግሞ ያ ጊንጥ ቾቤ ይባል ልጅ እያለ። ቆይ እሱ ልጅ አሁንም ያፈቅራታል እንዴ? ያውም ነፍሱ እስኪጠፋ ቂጡ እስኪቃጠል ነው የሚያፈቅራት። ቃጀል ግን በጣም ነው። እሺ እንዴት? እኛ እንዳፍቃሪ አይተናል። እሷ ግን ከአንድም ሁለት ነፍሳቸውን ሳይሳሱ የሚሰጡ አፍቃሪዎች አሉ። ኧረ እሱን እንኳን ለማያውቅሽ። ደግሞ ትናንትና በስልክ ምን ልትይ ነበር? ለምንድን ነው የምትሆው? ንገሪኝ። በቃ አንዳንድ ነገሮች በቦታቸው ሲወጡ ነው። መሲ እንግዲህ አታናጅ። ንገሪኝ፣ እየጠበኩሽ ነው። ሀሳቡ የኔ አይደለም እንዴ? አልናገርም ማለትም ይችላል። አቺ ማን ጀምርልኛለሽ? እንግዲህ ህይወት እንዲህ ነች። አንዴ እድሉን ታመቻችልሃለች፣ ካልተጠቀምክበት ያገጥምሃል። ልጅ መሲ እኔ እኮ እነ ሚኪ እየደወሉ እየጨቀጨቁኝ የደረስክ እያሉኝ ስለነበር ነው ስልኩን ያቋረጥኩብሽ። ንገሪኝ። እና እኔ ምን አገባኝ? መሲ በእናትሽ አታዝጊ። አሁን ይልቅ ምን ልትይኝ እንደነበር ንገሪኝ። እኔማ ያው ወደ አደጋ እየሄደ ነው ፍቅሬን ሳልገልጽለት የሆነ ነገር ቢሆን ይቆጨኛል ብዬ ናታን አፈቅርሃለሁ ልበል። መሲ በእናትሽ እንደዚህ አይነት ቀልድ አትቀልጂ። እውነቴን እኮ ነው። አንተ ግን ጊዜ ሊሰጠኝ አትፈልግም። ያው ለጸብ እንጂ ለፍቅር ጊዜ የለኝም ማለት ነው። ተመስገን ተመስገን፣ እንኳንም ስልኩን ዘጋሁት። ለምን? እጅ የሚል ቀልድሽን ከመስማት አለመስማቴ በስንት ጣሙ። አዎ ልቀልድ ነበር አይገርም? ያው ፈገግ ብለህ ወደ ጦርነቱ እንድትገባ ነበር። ኧረ እንዳሸንፍ። ይኸውልሽ ሁለተኛ እንደዚህ አይነት ቀልድ እንዳትደግሚ። ቀልድሽ ያስገድላል። ቆይ አሁንስ በህይወት አለው ብለህ ነው የምታስበው? አንቺ እኔም እኮ እጠራጠር ነበር። ያው እንዲሁ ዝም ብዬ ሳይሽ ዞምቢ ነው የምመስለው። ዞምቢ ምን ነበር የሚያደርገው? ያው ያገኘውን ይበላላ። ስለዚህ እኔ የሚያገኘውትን ልብላ። መሲ አሳመምሽኝ እኮ እንዴ! አንተ ምን እንደዚህ ነው ያሳመመኝ? እኔ አይቺ ምን ጥርስኛለሽ እንዴት እንደሚያቃጥል። እሰይ ከራብሽ እኮ ምግብ ግዛልኝ ማለት ትችያለሽ። ራብ ተጫለሽ አውቃለሁ ድሮ አልኩህ። መሲ